አንዳንድ ጊዜ የሆነ ቦታ ላይ ስታክ ያደርጋችሁ ይመስላችኋል። ማለት ጀስት አንድ ቦታ ላይ የቆማችሁ ይመስላችኋል። ወደፊት መሄጃ ምንም የለም። ለምሳሌ ገንዘብ የላችሁ የሆነ ነገር ልሞክር ስትሉ የሚረዳችሁ ሰው የለም፣ የሆነ ሀሳብ የሚሰጣችሁ ሰው የለም። የሆነ ነገር ልጀምር ስትሉ በተለይ የማቴሪያል እና የገንዘብ እጥረት በጣም ብዙ ሰው ነው አይደል ከስራ የሚያስተጓጉለው። በጣም ብዙ ሰው ነው ጀምሯል ካለው ነገር የሚቆመው አይደል። የስ አጋጥሞኛ ቃል እኔንም በተደጋጋሚ የሚያጋጥመኝ ነገር ነው። እና አንዳንዴ በጣም ይሰለቻል ህይወት ማለት የሆነ ቦታ ላይ የቆማችሁ ሲመስላችሁ ምንም ነገር አዲስ ነገር ስታጡ ከህይወታችሁ በጣም ይሰለቻልና ግን አንድ ነገር ንገራችሁ just try up one step የሆነ ነገር ስታስቡት በህይወታችሁ ታስቡታላችሁ ይሄን ላድርገው ወይ ምናምን ብላችሁ ታስቡና ግን ይሄ ነገር በህይወቴ ለውጥ ያመጣል ወይ ብላችሁ እንደገና ትፈራላችሁ። ኤክሰርሳይዝ ልጀምር ትሉና እውነት ይሄ ነገር ሊያስደስተኝ ይችላል ወይ ብላችሁ ታስባላችሁ። የሆነ አዲስ ስራ ልጀምር ብላችሁ ታስቡና በእርግጠኝነት ይሄ ነገር ያዋጣኝ ይሆን ወይስ በእኔ ህይወት ግን ለውጥ ያመጣ ይሆን ሰዎች ግን ይቀበሉት ይሆን ምናምን የሚል ማአት ሐሳብ በጭንቅላታችሁ ይመጣል። ስለሚያዋጣ አይደለም ወይም ደግሞ ላያዋጣ ይችላል። ሞክሩትና ውደቁ። እሺ ላያዋጣ ይችላል ግን ደግሞ ዝም ብላችሁ ከመቀመጥ just try up one step አንድ ደረጃ ብቻ ወደፊት ለመራመድ ሞክሩ። አንድ ደረጃ ብቻ ወደ ላይ ከፍ ለማለት ሞክሩ። ውጤቱ በጣም አሪፍ ስለሆነ ውጤቱ በጣም ትልቅ ቦታ ስለሚደርስ ምናምን የሚለው ነገር አእምሯችሁ ማመን ላይ ፈልግ ይችላል ወይም ላታምኑበት ትችላላችሁ። ግን ሙቭ ለማድረግ ተጠቀሙበት። just አንድ ደረጃ ብቻ ለመጨመር ተጠቀሙበት። ሜቢ ኤክሰርሳይዝ የምትጀምሩት ጓደኞች ለማግኘት ሊሆን ይችላል። ሜቢ ኤክሰርሳይዝ የምትጀምሩት ክብደታችሁን ለመቀነስ ሳይሆን ጤነኛ ለመሆን ሊሆን ይችላል። ሜቢ ኤክሰርሳይዝ የምትጀምሩት ጤነኛ ነኝ ልትሉ ትችላላችሁ። ክብደታችሁን ማስተካከልም ላይሆን ይችላል። ያንንም ላያስፈልጋችሁ ይችላል። ግን ደግሞ ከቤት ለመውጣት ሊሆን ይችላል። just አንድ እርምጃ ሞክሩ። እሺ